እግዚአብሔር ለምን እንደሚፈልገን እንድናውቅ ይርዳን። እግዚአብሔር ለጠራችሁ ነገር ኖሮ መሞት ክብር፣ ከዚህ የሚበልጥ ክብር ለክርስቲያን የለውም። መኖር ትርጉምን የሚያገኘው ማንም ሰው አንደርስታንድ አያርጋችሁ ካስፈለገ ለእግዚአብሔር ለሆነው ነገር ኖሮ ማለፍ ግን ክብር ነው። እግዚአብሔር ደስ ካለው በእኔ ብትነግዱ ብትሰሩ በተለየ መንገድ ህይወታችሁ ውስጥ ብዙ ነገር ቢያልፍም መጨረሻው አልቲሜትሊ ግን እግዚአብሔር በእናንተ ያቀደውን ያንን ያከናውናል። መንፈሳዊ መሆን የመጨረሻ ክብር ለኛ። የእግዚአብሔርን ልብ አንብቦ መሬት ላይ ስጋ ማለበስ፣ ከዚህ የሚበልጥ ነገር የለም መሬት ላይ። በጣም ብዙ ሰው አመስግኗችሁ አጨብጭቦላችሁ እግዚአብሔር ከስር ያለው ከሚል በኛ ምን ነበር ያሰብከው እንደሆነልህ በሕይወቴ እንዳከናውንልህ። እና ዮናስን እግዚአብሔር ተነሳ አለው። አቤት አለ። እንግዲህ ያው ልልክ ነው አለ። ወዴት ነው የምትልከኝ ሲለው ወደ ነነዌ ነው የምልክህ አለው። ነነዌ ክፋቷ፣ አመጿ፣ በደሏ፣ ኃጢአቷ በእኔ ዘንድ ደርሷልና ተነስተ ወደ ነነዌ ሂድ። ወደ አሶር ማለት ነው። ነነዌ ማለት የአሶራውያን ዋና መቀመጫ ከተማ ናት። አሶራውያን እጅግ በጣም ጨካኝ ናቸው። የምታስታውሱ ከሆነ ዮናስ የኖረበትን አገር ማርከው የወሰዱት አሶራውያን ናቸው። ባቢሎን የወሰደው ወይንም እነ ዳንኤልና እነ ሕዝቅኤል የነበሩበትን የወሰደው ይሁዳን ነው። ይሁዳን የወሰደው እነዚህን መጥተው ያጠፏቸው አሶራውያን ናቸው። አሶር በጣም በጣም ጨካኝ ነው እና እግዚአብሔር ተነሳ አለውና ወደ አሶር ነው መልእክህ አለው። የአሶር ዋና ከተማ ወደ ነነዌ ትሄድና እግዚአብሔር ከተማይቱን ሊያጠፋት ነው ብለ በከተማይቱ መካከል ቁምና ጩህ ሲለው ዮናስም የሚል ቃል አለ አይደል? ከእግዚአብሔር ፊት ኮበለለ የሚል ቃል አለ። ከእግዚአብሔር ፊት አይኮበለልም። እሱ ያሰበውን ነው የጻፈው እንጂ ወዴት ትሄዳለህ? እግዚአብሔር በሁሉ ቦታ ነው ያለው። ከእግዚአብሔር ፊት ዮናስ ተነስቶ ኮበለለ። ዮናስ የኖረው ለገሊላ አቅራቢያ የሆነች ወደ 4 ኪሎ ሜትር አካባቢ አቅራቢያ የሆነች ከተማ ላይ ነው የኖረው። ናዝሬት ለሚባለው ኢየሱስ ለተወለደበት ሀገር በጣም ቅርብ ነውና ከናዝሬት መልካም ነገር ይወጣልን የሚል ሰምታችሁ ታውቃላችሁ? እንደዚህ አይነት ጥቅስ ፈሪሳውያን ናቸው ባይዘው የሚሉት፣ ግን ወጥቶ ያውቃል። ዮናስም ወጥቷል። ከኢየሱስም በፊት ዮናስም ወጥቷል። ግን ፈሪሳውያን ነበሩ የሚሉት ከናዝሬት መልካም ነገር ይወጣል እንዴ? ከገሊላ ደህና ነገር አይገኝም ይላሉ። ዮናስ የዛ አካባቢ ነዋሪ ነውና ተነስና ሂድ ሲለው እግዚአብሔር እየላከ ያለው በሰሜን ምስራቅ በኩል 800 ኪሎ ሜትር ነው ሂድ የሚለው። ዮናስ ከሚነሳበት ከገሊላ እስከ ነነዌ 800 ኪሎ ሜትር ነው አቋርጠ ሂድ የሚለው። ዮናስ ብድግ አለና ይላል ወደ ተርሴስ አይደለም የሚለው። ተርሴስ ማለት ዘንድሮ ስፔን ማለት ነው። ባይዘው ወደ ስፔን በፍጹም አለ እኔ ተነስቼ